ስንት ዶክመንታሪ ተሰርቶብኛል በኔላ ብቻ ሳይሆን በኦነግ ላይ በግንቦት ሰባት ላይ በሌሎች ላይ በጥቅም እንደለሉ ቢሆን ኖሮ በሌላ ጥቅም እንደለሉ ቢሆን ኖሮ ብልጽግናዎች ነበሩ የሚደለሉ አንደለለም ድሮም አልተደለለም አሁንም አንደለለም እንዲህ አይነት የኢንቫይሮንመንታል ዲዛስተር እንዲህ አይነት የሀገር ጉዳት ሲመጣ ጮክ ብለን አለመናገራችን ስህተት ነው ድክመት ነው መታረም አለበት ላይ ነው አዳማ ላይ ብጥብጥ ተነስቶ የ86 ሰዎች ህይወት ለማለፉ እርሶን ተጠያቂ የሚያደርጉ ቁጥራቸው ቀላል የማይባሉ ሰዎች አሉ እርሶስ ኃላፊነት መውሰድ ያለበት አይመስሎትም ጥፋተኞችን ለፍርድ ተጎጂዎችን ለካሳ የሚያቀርብ ስራ አልተሰራም ኦፌኮን ሲቀላቀሉ በዜግነት ምክንያት ተነስቶ የነበረ ጥያቄ ነበርና አሁን ተስተካክሏል ወይ በግልጽ የመንግስት ፖሊሶች ያንን ገበሬ ቤት እያቃጠሉ ሲጨፍሩ ፎቶ ሲነሱ ቪዲዮ ወጥቷል ከህዋቶች ጋርም አሁን እንደሚባለው ሳይሆን ተደራድረው ነው ስልጣን የለቀቁት ገና ከመጀመሪያው ጠቅላይ ሚኒስትሩም ለዚህ ቦታ አይሆኑም ለሽግግር አይሆኑም የሚል ጠንካራ አቋም ነበረኝ እዚህ ከመጣው ሞዲ ያደጎች ሁሉ የሚባላቸው ነገር አለ ሁሌ ልክ አራዳ ወሆን ይፈልጋሉ ይሄ ደግሞ ተበልቶበታል እዚህ ሀገር መለስ በልቶበት ጨርሶት ነው ሄደው ምንም የቀረ ነገር የለም ይሄ የቃቃ ፖለቲካ ነው this doesn't work ካለው ወቅታዊ ችግር ከኮሮና ወረርሽኝ ጋር ያይዘውስ እንዴት ያዩታል ነው የኔ ዋንኛ ጥያቄ ውሸታቸው ነው አይተኩልም እንትኑ ማለት ሰዎች ከቤት እንዳይወጡ የሚበረታታበት ጊዜ ነው ምርጫው ወደ ሌላ አመት ወይም ወደ ሌላ ጊዜ የተዛወረው በወረርሽኙ ባህሪ ምክንያት ነው ሰዎች ከቤት እንዳይወጡና ንክኪ እንዳይፈጠር ነው ደን ደግሞ ሲተከል ያምናውን እንኳን ብንወስድ ወደ 20 ምናምን ሚሊዮን ሰው ነው ወጥቶ ተከለ የተባለው አሁን 5 ቢሊዮን ሲሆን ደግሞ የበለጠ ብዙ ሰው ያስፈልጋል የሚባለው በየቤታቸው እንዲተክሉ ነው የታሰበው ነው የተባለው ግን በየቤቱ ደግሞ እየዞረ እየታደለ አይደለም ችግኙ ቢያንስ ችግኙን ለማምጣት ሰዎች ከቤት ይወጣሉ እና ከወረርሽኙ ባህሪ ጋርና ምርጫውን ካሰረዘው ምክንያት አንፃር እንዴት ነው የሚያዩት ችግኝ ተከለው ፉጋራ እኮ ነው ውሸታቸው እኮ ነው እቺ ህፃን እኔ 3 አመት ተኩል ህፃን ሊረዳው የሚችለውን ነገር እኮ ነው በህዝብ ላይ ማያጆቡ ያሉት አንደኛ ይሄንን እውነት ሲሪየስ ቢሆኑ ስለበሽታውም ስላትክልቱ ይሄን አትክልት ከችግኙ ቦታ አምጥቶ ማከፋፈሉ በሽታው ማከፋፈል ነው የሚሆነው ሁለተኛ ማንንም አይተክለውም ውሸታቸው ነው ዘንድሮ ምክንያቱም ሰው ለጤናው ኮንሽስ ነው ሰውን ለቅሶ አትሂድ ሰርግ አትሂድ የምርጫውን ተው ፖለቲካውን ወደ ለጊዜውን ተው ሰርግ አትሂድ አትሰብሰብ ሰንበቴ አትጠጣ ቤተክርስቲያን አትሂድ መስጊድ አትሂድ ጎረቤትን አትጠይቅ ብለነው ተመልሰን በዘመቻ አትክልት ትከል ስትለው ሰው ሲሪየስ አስደው አያደርጉትም ደግሞ እኮ አያደርጉትም ተባለ ለማለት አንደኛ እቺ ከውጪ ለጋርመት የሚመጣ ገንዘብ አለ እሷ መቀሸም ይፈልጋሉ ሁለተኛ ደግሞ ተባለ ለማለት ልክ እየባሰበት የመጣ የይስሙላ የማስመሰል ፖለቲካ ለመስራት ለፒአር እንጂ ፕራክቲካሊ የሚያደርጉትም አይመስለኝም ህዝቡ ምን ይሄን የሚያደርግ አይመስለኝም እስቲ በዚህ አጋጣሚ ስለ ኢትዮጵያ አንድነት ያለው አቋም ምንድነው እርሶ የኢትዮጵያ አንድነት በህዝቦች ፍላጎት ላይ የተመሰረተ ነው ባይነኝ ነኝ በጉልበትም ተገንብቶ የሚቆይ አይደለም በመፈክር የሚሆን አይደለም እቺ ሀገር የተመሰረተችበት የራሷ ታሪካዊ ሂደት አለ ማንኛውም ሀገር ስቴት ቢልዲንግ የምንለው ሂደት የሚያልፍበት 3 ፌዞች አሉ የመጀመሪያው ቴሪቶሪያል ዲማርኬሽን የምንለው በጦርነትም በምንም ይሁን አንድ ሀገር ጂኦግራፊክ የሆነ ሎኬሽኑን ዲፋይን የሚያደርግበት ሂደት አለ ስቴት ቢልዲንግ ደግሞ ከዛ ቀጥሎ የሚመጣ ወይ ኔሽን ቢልዲንግ ሲሉት እንደነበረው የዛችን ሀገር በህዝቡ በውስጧ ባሉ ኮንስቲትዩንት ፓርቶች ውስጥ ቅቡልነት እንዲኖረው ማድረግ እስከዛሬ ሲደረጉ የነበሩ ጦርነቶችም ግጭቶችም የብሔር ጥያቄ የተነሳበት ሌሎች ጥያቄ የተነሱበትም የዚሁ የስቴት ቢልዲንግ ፕሮሰስ ነው ሶስተኛ ላይ መጣመጣው ዲሞክራታይዜሽን ነው ሩል ኦፍ ዘ ጌም ዲፋይን ሆኖ የሀገር ፖለቲካ የሚተዳደርበትን ሁኔታ ላይ መስማማት ነው አሁን ሁለተኛውን እየጨረስን ወደ ሶስተኛው እየሄድን ያለነው ወደ ኋላ ግን ልትመለስ ትችላለህ ሁሌም ከአንድ ወደ ኋላ የምትመለስበት ደረጃ አለ ምክንያቱም
ወደ ዲሞክራታይዜሽን ከሄድክና ዲሞክራሲ ከገነባህ የቴሪቶሪያሊ ዲፋይን ያረከው በውስጥ በነበሩ ሽኩቻዎች የተፈቱ ጉዳዮች ወደ ፖለቲካ ምህዳሩ ስለሚገቡ የሀገር አንድነትን እያጠናክሩ ነው የሚሉት። እያፈንክ የምትሄድ ከሆነ ግን የብሔሮችን መብት እየጨፈለክ የምትሄድ ከሆነ የዜጎችን መብት እየጨፈለክ የምትሄድ ከሆነ የፖለቲካ ምህዳሩን እያጠበብክ የምትሄድ ከሆነ የአንድን ቡድን የበላይነት ለማስፈር የምትሞክር ከሆነ የሀገር አንድነትን አደጋ ላይ እየጣልክ ነው የምትሄደው። አንድ ነገር እንደ አንድ የፖለቲካል ሳይንስ ተማሪም በተለይ ደግሞ ኮምፓራቲቭ ፖለቲክስ እንደተማረ ሰው መምከር የሚፈልገው በማንኛውም ሀገር በማንኛውም ቦታ ሀገርን የሚያፈርስ እንገንጠል የሚሉት ኃይሎች አይደሉም። የአንድነት ኃይል ነን ብለው ወይም ደግሞ አንድነትን በአንድነት ስም እየማሉ በጉልበት ያንን በጥበብ ሳይሆን በውይይት ሳይሆን በስምምነት ሳይሆን በጉልበት እናስጠብቃለን የሚሉ ኃይሎች ሁሌም የሀገርን አንድነት እያላሉ እያፈረካከሱ ነው የሚሄዱት። ይበልጥ ጥያቄን ግልጽ እና ቀጥተኛ ላድርገውና እርስዎ እየታገሉ ያሉት ወይም እየሰሩ ያሉት ኢትዮጵያን ለማፍረስ ነው? እሱ ነው የኔ ጥያቄ። ኢትዮጵያ በመፍረስ የኦሮሞ ሕዝብ አይጠቀምም። እኔ ማንም እንደሚያውቀው ለማንም የማልደብቀው ትግል ውስጥ የገባሁት በኦሮሞ ሕዝብ ላይ በደኩበት ቀይ ላይ የነበረው ጭቆና፣ አፈና፣ ግድያ፣ እርዛት መቆም አለበት ስላልኩ ነው። የኦሮሞ ሕዝብ ሆነ ሌሎች ብሔር ብሔረሰቦች እዚህ ሀገር በፈንዳሜንታል የሆኑ ጥያቄ 3 አላቸው። አንደኛ ማንነታቸው እንዲሸረሸርባቸው እንዲታፈን አይፈልጉም። በማንነታቸው ሊከበሩ ይፈልጋሉ። ማንነት ስንል ታሪካቸው፣ ቋንቋቸው፣ ባህላቸው። በሁለተኛ ደረጃ በቀያቸው ላይ ፈጣሪ በሰጣቸው ንብረት ላይ መበዝበዝን መዘረፍን አይፈልጉም። በቀያቸው ላይ ፈጣሪ የሰጣቸውን ንብረት በእውቀታቸውና በጉልበታቸው አለመተው ከድህነት መላቀቅ ይፈልጋሉ። ሶስተኛ በቀያቸው ላይ በመሬታቸው ላይ ከላይ በሚሰየምላቸው ሳይሆን ራሳቸው ይሆናል ብለው በመረጡት ግለሰብ እነዛ ግለሰቦች ደግሞ ተሰባስበው በሚያወጡት ሕግና ፖሊሲ መተዳደር ይፈልጋሉ። ራሳቸውን በራስ ማስተዳደር ይፈልጋሉ ማለት ነው። አንዱ ይሄ ነው። ሁለተኛ ሀገርን በጋራ ማስተዳደር ይፈልጋሉ። በፌዴራል ደረጃ እንደየድርሻቸው ኢኩዊታብል የሆነ የስልጣንና የሀብት ክፍል እንዲሁም ኢኩዊታብል የሆነ ኃላፊነትን ተከፋፍለው መተዳደር ይፈልጋሉ። ይሄ ከሆነ ለኦሮሞም፣ ለሶማሌውም፣ ለትግሬውም፣ ለአማራውም ጠቃሚ ነው ባይ ነኝ። ወደ እነዚህ ጥያቄዎች በሌላ ፕሮግራም እንደገና በሰፊው እንደምንወያይ ተስፋ አለኝ። ምክንያቱም እኔም ብዙ ማነሳቸው ጥያቄዎች ይኖራሉ። ወደ ወቅታዊዎቹ ላይ ማተኮር ስለፈለኩኝ ነው። ጠቅላይ ሚኒስትሩ በስም ለይተው ባይጠቅሱም የአገርን ጥቅም አሳልፈው የሚሰጡ ተቃዋሚ ፓርቲዎች እንዳሉ ደጋግመው ይናገራሉ። ከዚህ በመነሳት አንዳንዶች ህወሓትን፣ ሌሎች ኦነግን፣ ሌሎች ደግሞ እርስዎን ለማለት እንደሆነ ይጠራጠራሉ። በተለይ እርስዎን በተመለከተ ያለው ግምት ልክ ነው ወይ? እሱን ግልጽ አድርገው ሲናገሩት መልስ መስጠት ይሻላል። ግን የአገር ጥቅም አሳልፈው ከሚሰጡት ወገን ነው እርስዎ? እሱን ነው ማወቅ የፈለኩት። ከዚህ በፊት የነበሩትም እንደዚሁ ሲሉ ነበረ። ትዝ ካለ ኃይለማርያም ብር በጆንያ ከዚህ እየተቀበሉ ሀገር ሊያፈርሱ ስንት ዶክመንታሪ ተሰርቶብኛል። በኔ ላይ ብቻ ሳይሆን በኦነግ ላይ፣ በግንቦት ሰባት ላይ፣ በሌሎች ላይ። እዚህ ሀገር አንድ የተለመደ ነገር አለ። ፕሮባብሊ ከደርግ ጀምሮ በኢህአዴግ ጊዜ እየሰፋ ይመጣ የመንግስትን ብዝበዛ፣ የመንግስትን የሰብአዊ መብት ጥሰት፣ አምባገነናዊ አካሄድ የሚቃወምን ኃይል በሙሉ ስራቸውን ዲፌንድ ማድረግ ስለማይችሉ፣ ስርቆትን፣ ዘረፋን፣ ግድያን ዲፌንድ ማድረግ ስለማይችሉ ይሄን የሚናገሩ ሰዎች የውጭ ኃይል ተላላኪዎች ናቸው ምናምን። ሰሞኑን ፌስቡክ ላይ አንዱ ስለ ግድያዎች ማጋለጥ ሲጀምር አንተ የወያኔ ተላላኪ ያለኝ ስክሮል ሳደርገው እዛው ሜሴጅ ውስጥ ያው እንግዲህ ሞኝና ወረቀት ነው የሚባለው። ሞኝና ኢንተርኔት የያዘውን አይለቅም። የዛሬ 4 ዓመት ደግሞ የሻዕቢያ ተላላኪ ይለኝ ነበረ። ኖ እንደዛ አይደለም። በእኛ በተጨባጭ እዚህ ሀገር ለውጥ ያመጣን ዛሬ ሳይሆን ያኔ ህዝባችንን እየጨፈጨፉን ስንት ጫና በነበረበት ወቅትም ለህዝባችን ተአማኝ ሆነን የህዝባችንን ጥቅም አሳልፈን ሳንሰጥ የህዝባችን ጥቅም የህዝባችን በተለይ ያውቃሉ እነዚህ ሰዎች የህዝብ ጥቅም ብናሳልፍ እኛን ለመደለል እኛን ለመግዛት ያላደረጉት ሙከራ የለም። በጥቅም የምንደለል ቢሆን ኖሮ በሌላ ጥቅም የምንደለል ቢሆን ኖሮ ብልጽግናዎች ነበሩ የሚደልሉን። አንደለልም። ድሮም አልተደለልንም፣ አሁንም አንደለልም። እሺ
መንግስት ያለ ምርጫ የስልጣን ዘመኑን ለማራዘም የወሰደውን እርምጃ በምታወግዙትና በምትቃወሙት ልክ በሌሎች አገራዊ ጉዳዮች ላይ ውሳኔ ሲያሳልፍ ወይም ቸልተኛ ሲሆን በድጋፍም ሆነ በተቃውሞ ምንም አይነት ድምፅ አታሰሙም። ለምሳሌ ኢትዮ ቴሌኮምን ለውጭ ባለሀብቶች በመሸጥ ሂደት ላይ ነው መንግስት። የጣና ሐይቅ በእምቦጭ አረም ተወሮ የመድረቅ አደጋ ተጋርጦበት ይገኛል። አባይ ወንዝ ራሱ የፍሰት መጠኑ ቀንሶ እንዲሁም የአክሱም ሐውልት ለመውደቅ አዝምሞ የፌዴራል መንግስቱ የወሰደው ተጨባጭ እርምጃ የለም። እናንተስ ለምን ዝም አላችሁ? እዛ ላይ መከሰስ ያለብን እኛ ብቻ ሳንሆን ሚዲያዎችም ትመስሉኛላችሁ። ብዙ ጊዜ የፖለቲካ ጉዳዮች ላይ ነው በጣም የምናነጣጥረው። ፕሮባብሊ 80% የሚሆነው ሲሪየስ ክሪቲሲዝም ነው አንተ ያነሳው። ምንም እንኳን በግልም እንደ ፓርቲም በኢትዮ ቴሌኮም ጉዳይም በፕራይቬታይዜሽን ጉዳይም በተለያዩ ውጭ ጉዳይ የፖሊሲ ጉዳዮችም ላይ በተለይ ውጭ ጉዳይ ፖሊሲም ሴንሲቲቭ ስለሆነ በግል በውስጥ ያደረግናቸው ነገሮች አሉ። ዝርዝር ውስጥ መግባት አልፈልግም። ግን በፖለቲካ ጉዳይ ላይ እንደምናነሳው ድምጻችንን ከፍ አድርገን አለመናገራችን ድክመት ነው። ይህን ማመን አስፈላጊ ነው። ኢትዮ ቴሌኮምን የሚያክል ከሀገር ደህንነት ጋር ከኢኮኖሚ ጉዳይ ላይ የኢኮኖሚ ሉዓላዊነት የሀገር ሉዓላዊነትን ለአደጋ ሊያጋለጥ የሚችል ጉዳይ ላይ አለመናገራችን፣ ያ ብቻ አይደለም። በቅርብ ዚአርሲ ውስጥ ከፍተኛ የሆነ የጂኦተርማል ኃይል አለ። 4 ቢሊዮን ነው ከዚህ በፊት የነበረው መንግስት ተስማማ። እነዚህ አሁን የህግ ባለሙያዎች የሀገር ኤክስፐርቶች እየተቃወሙ እያሉ ተላልፎ እንዲሰጥ የተወሰነበት የአካባቢ ህዝብ የሀገር ህዝብ ሳይሰማ በውስጥ በተደረገ ደላሎች ብቻ በ100 ሚሊዮን የሚቆጠር የበሉበት ሁኔታ ነው ያለው። ትንሽ ማስጨርጫ ሞክረን ነበር። ሆኖም ግን ሚዲያዎችም ሆኑ ፖለቲካ ድርጅቶች አክቲቪስቶችም በሀገር ላይ እየተደረሱ ያሉ ምዝበራዎች ላይ ብዙ እየተሰራ አይደለም። የጣና ብቻ አይደለም በነገራችን ላይ በእምቦጭ አትሊስት ጣና እንኳን ትልቅም ስለሆነ አቴንሽን አግኝቷል። ትልቁ እዚህ ፕሮባብሊ የመጀመሪያው የኃይል ማመንጫ ቆቃ በእምቦጭ ሙሉ በሙሉ ተወስዶ እየደረቀ ነው። የኃይል ማመንጫው በጣም ወርዷል። ያ ብቻ ሳይሆን ለግብርና ራሱ ሊሆን በማይችልበት አላቅም ነበር። በዛ አንድ ቀን ወደ ሻሸመኔ ሲሄድ በጣም ገርሞኝ ነው ያየሁትና እንዲህ አይነት የኢንቫይሮንመንታል ዲዛስተር እንዲህ አይነት የሀገር ጉዳት ሲመጣ ጮክ ብለን አለመናገራችን ስህተት ነው፣ ድክመት ነው፣ መታረም አለበት ባይ ነኝ። መንግስት የእርስዎን ጠባቂዎች ማንሳቱን ገልጸው በማህበራዊ ሚዲያ በለቀቁት መልእክት መነሻው ምክንያት አዳማ ላይ ብጥብጥ ተነስቶ የ86 ሰዎች ህይወት ለማለፉ እርስዎን ተጠያቂ የሚያደርጉ ቁጥራቸው ቀላል የማይባሉ ሰዎች አሉ። እርሶስ ኃላፊነት መውሰድ ያለበት አይመስሎትም? በዚህ ጉዳይ ላይ ለአንድና ለመጨረሻ ጽፌዋለሁ። ደግሜ ዝርዝር ውስጥ መግባት አልፈልግም። የዛ ጊዜ የሆነውን ነገር በስፋት እኔም ተናግሬዋለሁ። የመንግስት ሰዎችን በዛ ጊዜ በግልጽም ለህዝብ የነገሩት አለ፣ በውስጥም የተስማማንበት ጉዳይ አለ። በዛኛው ጉዳይ ብቻ ሳይሆን እዚህ ሀገር ባለፉት 2 ዓመታት የተደረጉ ግልጽ ያልሆኑ ግድያዎች እንዴት ተፈጸሙ፣ ማን የፈጸማቸው የሚለውን የሚያጣራ ገለልተኛ ኮሚሽን ይቋቋም። ጉሙዝ ላይ 450 ሰው ሲገደል የናምባቸው ግድያ የነሰዓረ ግድያ እዚህም እኔ ላይ የተሞከረውን ጉዳይ ምንድነው የሆነው የሚለውን ገለልተኛ ኮሚሽን ይቋቋምና ካጣራ በኋላ በማጣራው ሂደቱ ላይ እኛ ያለንን ሁሉንም መረጃ ለማድረስ ዝግጁ ነን። ከዛ በኋላ ኮሜንት ብሰጥ ይሻላል። ከዛ ወዲህ ግን እሱ አለች ነገር ውስጥ እየገባ ዝም ብሎ ተራ ተቋቁሟል። ኮሚሽኑ ተቋቁሟል፣ መቋቋም አለበት። እንደሚቋቋም ቃል ገብቶ ነበር፣ አላቋቋሙትም። እንደምታውቀው በተደጋጋሚ ይሄን ጉዳይ የሚመረምር ኮሚቴ ወይም ኮሚሽን ተቋቁሞ ለህዝብ ይገለጻል ይባላል። ምንም ነገር ሳይደረግ እኔ እስከማውቀው ድረስ እዚህ ሀገር ህዝብ ይገደላል፣ ህዝብ ይፈጃል፣ አጭር መግለጫ ይሰጣል። ግን እውነታውን አውጥቶ ጥፋተኞችን ለፍርድ ተጎጂዎችን ለካሳ የሚያቀርብ ስራ አልተሰራም። ስለዚህ ይሄን ኮሚሽን ማቋቋም አለባቸው። ለዚህኛው ከናይ ጋር ተያይዘው ለመጣው ክስተት ብቻ ሳይሆን ለሌሎቹም ራሱ መቋቋም ይሄ ለሀገር ወሳኝ ይመስለኛል። አለበለዚያ ኢምፒዩኒቲ እየተደራረበ ይመጣል ባይ ነኝ። ሌላም እንደዚሁ ከግሎ ጋር የተያዘ ጥያቄ ላነሳ ነው። ኦፌኮን ሲቀላቀሉ በዜግነት ምክንያት ተነስቶ የነበረ ጥያቄ ነበርና አሁን ተስተካክሏል ወይ?
እኔ እስከማውቀው ድረስ ሁሉን ህጋዊ መስፈርት አሟልቻለሁ። የውጭ ሀገር ህጉ የሚለው አንድ የዚህ ሀገር ዜጋ የነበረ ሰው ወደ ሀገሩ ከተመለሰ መኖር ከጀመረ መኖር ጀምሬያለሁ እንደምታውቀው የውጭ ሀገር ዜግነቱ ከመለሰ ያንን መልሼ ሁሉንም የሚያስፈልገውን መልሰዋል። የአሜሪካን ዜግነት ሙሉ በሙሉ መልሼ ያስገብቻለሁ። እሱን ደግሞ መልሼ ለኢሚግሬሽን አስገብቻለሁ። ይሄን ካሟላ እና ለኢሚግሬሽን ካላስገባ ዜጋ ይሆናል የሚለው ነው። እኔ እንደዚህ ሀገር ዜጋ ነው ራሴን የምቆጥረው። ይሄ ነው። እሺ፣ ሌላም እንደዚሁ ግልጽ እንዲሆን የፈለግኩት ጥያቄ ሰሞኑን በኦሮሚያ ክልል አንዳንድ አካባቢዎች ከተከሰቱ ችግሮች ጋር በተያያዘ የእርሶም ሆነ የፓርቲው እጅ አለበት ወይ? ምንድን ነው የተከሰተው? ለምሳሌ የሰብአዊ መብት ጥሰቶች፣ አንዳንድ የሰዎች ግድያዎች የመሳሰሉ እናንተም የምታወግዙት ማለት ነው። በሌላ አቅጣጫ ደግሞ እናንተም የሚጠራጠሯቸው አሉና ግልጽ እንዲሆን ስለፈለኩ ነው። የሚጠራጠር ያለ አይመስለኝም። ምክንያቱም ግድያዎቹ በግልጽ በመንግስት ኃይል የተካሄዱ ናቸው። እስካሁን ፖለቲካል ፓርቲዎችን የሚወነጅል አላየሁም። ክልሉን ለመረበሽ የሚፈልጉ አንዳንድ ኃይሎች የሚል አገላለጽ ስለሰማን እነዛ ኃይሎች ውስጥ አላችሁ የላችሁም ግልጽ ለማድረግ ነው። ይሄ የሚያደርጓቸው ሁሌም እንደምታውቀው ኢህአዴግ ትንሽ የህዝብ ተቃውሞና የህዝብ መነሳሳት ሲፈጠር ሁሌም ኤክስተርናላይዝ ማድረግ ይፈልጋል። ከዚህ አንጻር ከሚያደርገው ሂደት እንጂ የማንም እጅ ያለበት አይመስለኝም። ህዝብን እየገደልክ ህዝብን እያሰርክ ዛሬ አሁን ሶሻል ሚዲያ ላይ የወጣ ቪዲዮ ብታይ በግልጽ የመንግስት ፖሊሶች ያንን ገበሬ ቤት እያቃጠሉ ሲጨፍሩ ፎቶ ሲነሱ ቪዲዮ ወጥቷል። ያን እያደረግ ህዝብ ተቆጥቶ ሲነሳብህ ሲቃወምህ ለምን ተቃወምከኝ ልትለው አትችልም። ምክንያቱም ህዝብን እስከገደልክ እስካስቸገርከው ድረስ ህዝብ ያምጻል። ፖለቲካል ድርጅቶቹ ራሱ ባይናገሩ ህዝብ መቆጣቱ አይቀርም። ሌላ ለኦሮሞም ሆነ ለኢትዮጵያ ህዝብ በዶክተር አብይ የሚመራው ብልጽግና ፓርቲ የተሻለ እየሰራ ስለሆነ ያለ ገደብ ሁሉ እንዲመራ የሚመኙ ሰዎች አሉና እዛ ላይ ምን አስተያየት አሉት? የብልጽግና ፓርቲ የሚደግፉ ሰዎች እንዳሉ አይካደም። ለጠቅላይ ሚኒስትሩም ከፍተኛ አድናቆት ያላቸው ቡድኖች፣ ግለሰቦች ይኖራሉ። ይሄ ጥሩ ነው፣ ምንም ችግር የለውም። ይሄ ድጋፍ ግን በምርጫ ይለካ። ነጻ ፍትሃዊና ሰላማዊ በሆነ ምርጫ እንሄድበትና እነዚህ ደጋፊዎች ጠቅላይ ሚኒስትሩና ፓርቲያቸው እንዲመረጡ ከፍተኛ ዘመቻ ያካሂዱ፣ ቅስቀሳ ያካሂዱ፣ ህዝብን በደንብ ይቀስቅሱበት። እነሱ በጠቅላይ ሚኒስትሩም አመኔታ የሌለን በፓርቲውም ላይ አመኔታ የሌለን ቡድኖች ደግሞ የተሻለው መንገድ፣ የተሻለው ፓርቲ፣ የተሻለው አመራር ይሄ ነው ብለን እናገር። ከዛ ህዝብ ይወስን። ህዝብ ወስኖ እነሱ እንደሚሉት የሀገራችን ህዝብ አብላጫው በዚህ ካመነ እነሱ ይቀጥሉ። የአብላጫው ደግሞ በዚህ ካላመነ ህዝብ ያመነበት መንግስት ያስተዳድር። የማይንቀበለው ግን የማንቀበለው አንድ ሀሳብ የተሻለ ነውና ሌላ ሀሳብ ይቀጭ ይታፈን። አንድ መሪ እንወደዋለን፣ ጥሩ ይመስለናል፣ ስለዚህ ሌላው አመራር ይቀጭ ይታፈን የሚለው እሱ አያስኬድም። እዚህ ሀገር ለብጥብጥና ለግጭት የሚያመጣ እንጂ ሀገርን የሚያሳድግ አይደለም። በተለይ በኦሮሚያና በአማራ ክልሎች የተቀጣጠለውን አመፅ ተከትሎ የመጣው አዲስ የመንግስት አመራር ከእርስዎ ጋር እጅና ጓንት እንደነበረ ይታወቃል። አሁን ምን መጣና ነው በተቃራኒ የቆማችሁት? ምንድን ነው ያለያያችሁ? ያኔም ቢሆን እጅና ጓንት አልነበርንም። እንደ ማንኛውም ተቃዋሚ እኔ ብቻ ሳይሆን ውጭ ሀገር በትግል ላይ የነበርነው ኃይሎች የወሰነው ውሳኔ ነበር። እነሱ ወደ ስልጣን ሳይመጡ ገና ሳይታወቁ ከ2016 እንደ አውሮፓውያን አቆጣጠር ጀምሮ የለውጡ መምጣቱ ስለማይቀር ስርዓቱን ማሸነፍ እንደምንችል እርግጠኛ እየሆነ ስንመጣ ወደ ዲሞክራሲ ሊያሸጋግረን የሚችለው የትኛው ነው? ሳሙኤል አንተነህ የሚያስቀምጣቸው ሌሎች ምሁራኖች የሚያስቀምጡትን ሌሎች ሀገሮችን ተሞክሮን በማየት የተሻለው ያለው አማራጭ አንደኛ ኢህአዴግን መገልበጥ ነው። ሁለተኛው አማራጭ ደግሞ ከኢህአዴግ ውስጥ ትንሽ የተሻሉ ሰዎችን ማምጣት ነው። ሶስተኛው ሙሉ በሙሉ መገለባበጡ ነው። ስለዚህ አንጻር እኛ በተለይ ደግሞ ፓርቲ መንግስትና ሀገር አንድ እስኪሆን በተሳሰረበት ሁኔታ ውስጥ በተለይ ደግሞ የተቃዋሚ ፓርቲዎች ወይ እስር ቤት ባሉበት ወይ ውጭ ሀገር ባሉበት ሁኔታዎች ውስጥ
የፓርቲውን ሙሉ በሙሉ መፈንገል አደጋ አለው። በተለይ ደግሞ ይህን ስመት በምናደርግበት ወቅት የአረብ ስፕሪንግ ውጤቶች የተፈጠሩበት ሁኔታ ስለነበረ ከፍተኛ ስጋት ነበረን። ሙሉ በሙሉ ሬጂም ቼንጅ ማምጣት አልፈለግንም። ከዚህ ነው ወደዛ ይሄን ነው እና ለውጡ ከመምጣቱም በፊት ህዝብ እንዲቀበላቸው ያ ብቻ ሳይሆን በኢህአዴግ ውስጥም ወደፊት እንዲወጡ ከፍተኛ ሚና ነው የተጫወት ነው። ከህወሓቶች ጋርም አሁን እንደሚባለው ሳይሆን ተደራድረው ነው ስልጣን የለቀቁት። ስለዚህ የኛም ህልምና ትልም የኛም ፕላንም የነበረው በኢህአዴግ ውስጥ የሚወጡት በገዱና በለማና ገዱ የሚመራው ቡድን ሌሎችንም አካቶ ለ2 ዓመት የሽግግር መንግስቱን የሽግግር ጊዜውን መምራት ይጠቅማል። እኛ ደግሞ እንደ አግሬሲቭ ተፎካካሪ ሳይሆን እንደ አትሊስት ክሪቲካል የሆነ ድጋፍ እየሰጠን መሄድ አለብን። ማደናበር የለብንም። ከፍተኛ ጫና ማምጣት የለብንም። ተረጋግተው እንዲያሻግሩ ማድረግ አለብን የሚል የኔ ብቻ ሳይሆን የሁሉም የአብዛኛው አቋም ይመስለኛል። ኢንፋክት እኔ ተቺ ነበርኩ ገና ከመጀመሪያው። ጠቅላይ ሚኒስትሩም ለዚህ ቦታ አይሆኑም ለሽግግር አይሆኑም የሚል ጠንካራ አቋም ነበረኝ። እዚህ ከመጣሁም ወዲህ በግልም በምናደርጋቸው ውይይቶች በሚዲያም ያልተቸውበት ሁኔታ አልነበረም። ግን በጣም ቮካል በሆነ መጀመሪያ በነበረው ኢህአዴግ ላይ ሳደርግ እንደነበረው እኔም አላረኩም፣ ሌሎችም አላረግንም። ከሀገር ጥቅም አኳያ በሁሉም የፖለቲካ ፓርቲዎች መካከል እርቅና ሰላም ለማውረድ ቢታሰብ የእርሶ እና የፓርቲው ምላሽ ምንድን ነው የሚሆነው? ለብሔራዊ መግባባት ያሉት አቋምስ ምንድን ነው? እንዴትስ ይመጣል ብለው ያስባሉ? የብሔራዊ መግባባት የፓርቲያችን የረጅም ጊዜ ለፉት 23 ዓመታት ፕሮፌሰር መራራ ስለ ብሔራዊ መግባባት ስለ የአንድነት የጋራ መንግስት ያልተናገሩበት አጋጣሚ ያለ አይመስለኝም። ሌላ ይቅርና የዛሬ 2 ዓመት ከፍተኛ ሙቀትና ሀኒሙን በተነበረበት ወቅትም የቅድሚያ መሰጠት ያለበት ለሀገራዊ መግባባት እና የጋራ ናሽናል ዩኒቲ ገቨርንመንት መመስረት አለበት የሚል ከፕሮፌሰር መራራ የበለጠ ይሄን ነገር ሻምፒዮን አድርጎ ይዞ የሄደ ሰው ያለ አይመስለኝም እዚህ ሀገር ውስጥ። የፓርቲያችን አቋም አሁንም ቢሆን ለኢትዮጵያ የሚጠቅመው አሁንም ቢሆን ለዚች ሀገር የሚጠቅመው ፍጥጫና ፍትጊያ ሳይሆን የሚጠቅመው መወያየት ነው፣ የሚጠቅመው መደራደር ነው። ከሁሉ መቅደም ያለበት ውይይት፣ ድርድርና ሀገራዊ መግባባት ነው ብለን እናምናለን። ይህ እንዲህ አይነት ነገር እንዲፈጠር ከፍተኛ ጫና እያደረግን ነው። ከፍተኛ ስራ እየሰራንበት ያለ ነው። ስራው መድረኩ ሲገኝ ደግሞ በግንባር ቀደምነት ተሰልፈን ፖዚቲቭ ኮንትሪቢዩሽን የምናደርግ እኛ ነን። ጠቅላይ ሚኒስትሩ በትናንትናው ዕለት ባስተላለፉት መልእክት ከተፎካካሪ ፓርቲዎች ጋር ለመወያየትና አብሮ ለመስራት ፈቃደኛ መሆናቸውን ገልጸዋል። ተከታትለውት ከሆነ ከዛ አንጻር አሁን የሚሉት አብሮ ይሄዳል ወይ? ቀልዳቸው ነው። አንድ ኢህአዴጎች ሁሌ የሚባላቸው ነገር አለ። ሁሌ ልክ አራዳ መሆን ይፈልጋሉ። በቀኝ እጅስ ሌላ ነገር እየሰሩ በግራ እጅ ሌላ ነገር የማድረግ እንደዛ አይነት ቅልቦና ካለ እንደዛ አይነት ከተቃዋሚ ጋር መወያየትና መደራደር የጋራ መፍትሄ መፈለግ ፍላጎታቸው ከሆነ ለምንድን ነው ይሄ ጉዳይ እፍፍ ተብሎ ልክ ፀሐይ ልትጠልቅ የተዘጋጀች ይመስል በራሳቸው በአንድ ፓርቲ በሚቆጣጠር ፓርላማና የፌዴሬሽን ምክር ቤት ለማስወሰን የተሮጠበት ሂደት ያ አይመስለኝም። አንድ እሱ። ሁለተኛ ማታ እሳቸውን ያን ሲናገሩ ማአት የእስር ዘመቻ በህዝባችን ላይ ሲካሄድ ነበረ። ተቃዋሚውን እያሰርክ እየገደልክ የሀገራዊ ውሳኔዎችን በራስህ ብቻ እየወሰንክ ውይይት እንፈልጋለን ማለት ቅድም እንዳልከው እንደ ችግኝ ተከላው የይስሙላ ነው። ይሄ ደግሞ ተበልቶበታል። እዚህ ሀገር መለስ በልቶበት ጨርሶት ነው ሄደው። ምንም የቀረ ነገር የለም። ስለዚህ መለስ ማስመሰል ይችል ነበረ በተወሰነ ደረጃ። የአሁኖቹ ማስመሰል እንኳን አይችሉም። ስለዚህ እንዲህ አይነት ይሄ የቃቃ ፖለቲካ ነው። ዲስ ዳዝንት ወርክ። የሚያስፈልገው ኢንስቲቱሽናል በሆነ መልኩ ሲሪየስ በሆነ ጠቅላይ ሚኒስትሩና ፓርቲያቸው በፈለጉበት ወቅት ነገ 3 ሰዓት ለሚደረግ ስብሰባ ማታ 3 ሰዓት እየጠሩ ለሚያደርገው እንደዛ አይነት ነገሮች አንሳተፍም፣ አንፈልገውም እኛ። ምክንያቱም ቀልብ ውስጥ መግባት አንፈልግም። የሰው ህይወት ነው። የሰው ህይወት ገብረ ነው። 5000 ወጣቶች እኮ አስጨርሰን ነው እዚህ ሀገር የመጣ ነው። ይሄን ለውጥ ያመጣ ነው እና እንደዛ አይነት ጨዋታ ውስጥ መግባት አንፈልግም። ስለዚህ ጠቅላይ ሚኒስትሩም ሆነ ፓርቲያቸው ሲሪየስ ሆነው የሚፈልጉ ከሆነ
የጋራ አጀንዳ ቀርጸን ተቋማዊ እውቅና ባለው ወደ ውይይት ወደ ድርድር መግባት ይቻላል። ያ ሳይሆን ግን የልብህን አደርሰው አንድ ድሮ እዚህ ስመጣ ያገኘው ሰውዬ ነበርና ስለ እረኛ ነበር ሰው ቤት እና ስለ አሰሪው ክፋት ሲነግረኝ በበር ሲገባ በጥፊ በጅራፍ ገርፎት ከዛ ትንሽ ይጠራውና እያባበሰው አንድ ትራፊ ጠቅልሎ ያጎርሰዋል። እንደዚህ አይነት ጨዋታ መጫወት የሚፈልጉ ከሆነ ያ ከእንግዲህ በኋላ እዚህ ሀገር የሚሰራ አይመስለኝም። በእኔ ያልተነሳ እርስዎ አጽንኦት ሊሰጡት ወይም ይሄን ቢጠይቀኝ ጥሩ ነበር ብለው ሊናገሩት የፈለጉት ነገር ካለ የመጨረሻ ላድርገው። እንግዲህ ሁለት ነገር ነው። አንዱ አሁን ባለው በሽታ ላይ ህዝቡ መጠንቀቅ አለበት። ያ ብቻ ሳይሆን የመንግስት አካላት በሽታው መከላከል እንደማይቻል እያየነው ነው። ብዙም አልሰራበትም፣ ያመለጠ ይመስላል። ግን ከበሽታው ጋር ተያይዞ የሚመጣው የጤና ሳይሆን የኢኮኖሚ እክሉ በጣም አደገኛ እንዳይሆን መጠንቀቅ አለበት። በተለይ ይሄ ነገር እያጠቃ ያለው የከተማው ህዝብ ነው። የከተማው ህዝብ ከእጀ አፍ ኑሮ የሚኖረው ፕሮባብሊ ወደ 90% የሚሆነው የሀገራችን የከተማው ማህበረሰብ በቀን ተቀን ገቢ ላይ የተመሰረተ ነው። የቀን ተቀን ገቢ ደግሞ በጣም ቀንሷል እዚህ ሀገር በኮሮናው ምክንያት። የሚበላውን ራሱ እጥረት እየገጠመው ነው ያለው። 3 ወር ነው ይሄ ነገር ከገባንበት። በሚቀጥሉት 3 ወራት እየሰፋ ነው የሚሄደው ብለን ነው የምናስበው። ስለዚህ የመንግስት አካላት በተለይ የከተማ ከንቲቦች የምግብ ክምችትን ማጠናከር መቻል አለባቸው። ገጠር ውስጥ ይሻላል። ገጠር ውስጥ አሁን ምንም እንኳን ብዙ ጊዜ ረሃብ ቢኖርም ተቋማታቸው አሉን። አንዱ ኢህአዴግ ደህና ሰራ የምንለው የሶሻል ሴፍቲ ኔቶቹ ጥሩ ናቸው። ተቋማቶች አሉ፣ በዛ ማከፋፈል ይቻላል። ከተማ ውስጥ የዛን ያህል የለም። እንደዚህ አይነት ተቋሞችን በፍጥነት በማቋቋም ህዝቡ በረሃብ እንዳይጎዳ መስራት በጣም አስፈላጊ ነው። በፖለቲካው ላይ የሚያዋጣው አሁንም ደግሜ የምናገረው እንደ አንድ ዜጋም እንደ አንድ በዚህ ሀገር ፖለቲካ ውስጥ እንደሚሳተፍም ሌሎች ሀገርም እንዳየር ሀገር ሲፈርስ እያሳሳቀ ነው። ሀገር ሲፈርስ ዛሬን በዚህ ጋር እንደ ኳስ በዚህ ጋር ጠልዬ አሳልፌ ዛሬ እንዲያርጌ በሚሉ አመራሮች ምክንያት ነው ሀገር የሚፈርሰውና አሁን እየተካሄደ ያለው ሁኔታ ከትግራይ ጋር እየተካሄደ ያለው ሁኔታ ኦሮሚያ ውስጥ እየተካሄደ ያለው ሁኔታ በሀገር ደረጃ ይቺ የልጅ ጨዋታ በኋላ ከፍተኛ ዋጋ እንዳታስከፍለን መጠንቀቅ እንዳለብን አድራ ማለት ፈልጋለሁ። እሺ፣ አቶ ጃዋር መሐመድ ጊዜ ሰጥተው ከአንደበት ጋር ቆይታ ስላደረጉ ከልብ አመሰግናለሁ። እኔም አመሰግናለሁ።